የአማራ ብሔርተኛ አማራ አሸናፊ ሆኖ እንዲወጣ የአማራ ብሔርተኝነት ያስፈልጋል። ብሔርተኝነቱን ለመጠበቅ ደግሞ ከአማራ ውጭ ያሉ ሰዎች መውጣት አለባቸው። አሁን እናሳየ ደርቤ የተጀመረ ነገር አለ። ይህን ቀጥሉበትና የትኛውም ፋኖ መግለጫም ሆነ ሐሳቡን የሚሰጥበት በአማራ ልጆች መሆን አለበት። ይህ ነገር ተጠናክሮ መቀጠል አለበት። ሰላም ውድ ተመልካቾች እንደምን አመሻችሁ እንደናችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? አሁን አማራ ካለበት ሁኔታ ለአማራ የሚያስፈልገው ለፋኖ አደረጃጀት የሚያስፈልገው እንዲሁም ሌሎች ኢትዮጵያኖች ኢትዮጵያ እንድትቀጥል ከፈለጋችሁ ይህንን ከፈለጋችሁ ብቻ የሚመለከታችኋል። ስለዚህ አማራ እስከዛሬ በኢትዮጵያ ኢትዮጵያ ማለቱ ወደ ኋላ አስቀርቶታል። በብሔርተኝነት ትናንሽ በጣት የሚቆጠሩት ብሔሮች እንኳን አማራን እንደ ጠላት በለለበት ሌላ ስም መስጠት የጀመሩበት ሁኔታ አለ። አሁንኛ ክልሉ ስለሆነ ምንም ላይ ሰማን ይችላል። ማናቀው ነገር ብዙ ሊኖር ይችላል። ነገር ግን ክልሉ ውስጥ ወጣችሁ ስትሄዱ ጉራጌ ላይም ሄዱ፣ ሲዳማ ላይ ሄዱ፣ ወላይታ ላይ ሄዱ፣ ደቡብ ላይ ሄዱ። በተለይ አማራውን እንደ አማራ የሚታይበት ትንሽ ጋሞ ጎፋ አካባቢ ይሻላል እንጂ ሌላው የትኛውም ቦታ ሄድ፣ ሶማሊያ ላይ ሄድ፣ በጣም አማራ እንደ ጨቋኝ እንደ በዝባዥ የሚታይበት ትርክት እየተሰራ ባለበት ሰዓት አማራ ስለ ኢትዮጵያ ማቀንቀን የለበትም። ኢትዮጵያንስት የሚያቀነቅንም ማቅረብ የለበትም። አማራ ቢያንስ እንደ ሌሎች ጽንፈኛ መሆን ባይችል እንኳን እንደ ሌሎች ትምክተኛ መሆን ባይችል እንኳን አማራ ብሔርተኝነቱን ጠበቅ አድርጎ ወደ ብሔርተኝነት መግባት አለበት። እስካሁን እኮ አማራ ይህ ሁሉ በደል ደርሶበት ኢትዮጵያን ለመጣልና አማራነቱን ለመያዝ እየዳዳ ያለ ማህበረሰብ ነው አማራ። ፋኖ ውስጥ እንኳን እኮ አማራን ለመያዝ በጣም እየዳዱ ነው። ምክንያቱም አማራን ለማስገደል የገባውን ጠላት ሲያገኙ የሚቀልቡበት ለቤተሰቡ ደውለው ደህንነቱን የሚያሳውቁበት ሁኔታ አለ እኮ። ይህ ከዚህ በላይ መዳዳት የለም። ስለዚህ አማራ ብሔርተኝነት በአማራዊ ሁኔታ ሃይማኖቱንም ለማስቀጠል እስልምናውንም ኦርቶዶክሱንም የትኛውንም ለማስቀጠል አማራ መሆን አለበት። መጀመሪያ የትኛውም ሃይማኖት ከአማራ ሊቀድም አይገባም። አሁን አማራ ካለበት ሁኔታ አማራ ውስጥ ሙስሊም ኦርቶዶክስም እንዲቀጥሉ ከተፈለገ መጀመሪያ አማራ መዳን አለበት። አማራ ከተገደለና ከተጨፈጨፈ አንተ ኑረህ ያላስቀጠልከው ኦርቶዶክስ ወይም እስልምና ማንም ሊያስቀጥልልህ አይችል። ስለዚህ ነገር በደም መተየት አለበት። ብሔርተኝነት ውስጥ ምንድነው? ብሔርተኝነት ማለት ነው ኢትዮጵያኒስቶች እንዴት ያማራን ትግል ያፋኑን ለመከፋፈል ሙጤ ብሎ ያዙ፣ እንዴት መከፋፈል ላይ ተጠመዱ ሲባል ብቸኛው ያለቻቸው ትምክተኞችን ለማሸነፍ ብሔርተኞችን ለማሸነፍ ጽንፈኛ ብሔርተኞች አገር ለመሆን የሚያስቡትን ለማሸነፍ ብቸኛ እንትናቸው አማራ ነው። አማራ ደግሞ ወደ ብሔርተኝነት ከገባ እነሱን ያገለለ አማራው የሆነ ተቋም ነው የሚመሰርተው። አሁን ኢትዮጵያኒስቶችን በለው አንዳንድ አማራ ሆኖ አማራ ጠል ባዴኖችን በለው ጎጃምና ጎንደር ላይ ያሉ የአማራ ጠላትና እነዚህም በለው የሚጠሉት ዘመነን ለምንድነው ሀብቴን የሚጠሉት? ለምንድነው ምሬ የሚጠሉት? ለምንድነው ኢንጂነር ደሳለኝ የሚጠሉት ስትል ከነሱ ጥቅም አንፃር አይቶት መሆኑን ትረዳል። ስለዚህ አማራ በአማራነቱ አማራ የሆነ የሚዲያ ተቋም ሊኖረው ይገባል። አማራ የሆነ ወታደር አማራ የሆነ የኢኮኖሚ ፕላትፎርም ሊኖረው ይገባል። የኢኮኖሚ ፍሰት ሊኖረው ይገባል። አማራ የሆነ ማንነት ሊኖረው ይገባል። ይህ ለመሆን ደግሞ መሳይ አያስፈልግም። አሁን መሳይ መኮንን እቺና ለይህን ጀነራል ምናምን አሁን ማየት ያለባችሁ ለሴራ ካልሆነ ይሄ ንግግራቸው ለሴራ ታስቦ ካልሆነ። ስለዚህ ስለ መሳይ መኮንን አንድ መረጃ ለቅቄ በጣም ስጮሁ ስደነፉ እየደነፋችሁ ያላችሁ። ስለዚህ አሁንም ደንፉ። ይህ የአማራ ህልውና ነው። ይህ የአማራ መኖር ያለ መኖር እጣ ፈንታ ነው። ይህ ትግል ለአማራ ቀጣይነት ለየትኛውም ኢትዮጵያ ውስጥ ላሉ ሃይማኖቶች ለኦርቶዶክስም ለእስልምናም ለካቶሊክም ለፕሮቴስታንትም ዘላቂ መኖር የፋኖ ትግል አሸናፊ ሆኖ መውጣት አስፈላጊ ነው። ስለዚህ ከዚህ አንፃር ነው ማየው ነው። መሳይን እንዴት ታያለስ ትሉኝ ከአማራ ህልውና ጋር
ከአማራ ሰቆቃ ማብቃት ጋር ነው ማለት። ስለዚህ ከዚህ አንፃር መሳይ በአማራ ትግል ውስጥ መግባት የሌለበት አንድ ሰው ነው። ስለዚህ አማራ በየቀኑ ወለጋ ላይ መተከል ላይ ሲጨፈጨፍ አሁን እንደውም ከስንት አንድ ነው የድሮን ጥቃት የሚደረገው ከስንት አንድ ነው ይሄን አማራ እንደዚህ ጨፈጨፈ ምናምን ሲባል ይምሰው ፊት እኮ ከ500 ከ600 ከ700 በላይ አማራዎች በየቀኑ ወለጋና ቤንሻንጉል ላይ ሲጨፈጨፉ መሳይ መኮንን ማንጋ ነበር ያብይን ገመና ሲሸፍን እኮ ነው የነበረው አይደል? ስለዚህ አሁን እንደዚህ ምናምን እንደዚህ ስላለ መሳይ ለአማራ ትግል ምናምን የሚባለው በቃ ዘመርኩንም መሳይም የትኛውም ሌሎችም ሁሎችም ከአማራ ትግል መውጣት አለባቸው። አማራ ሚዲያውን በአማራ መያዝ አለበት፣ ኢኮኖሚውን በአማራ፣ የፖለቲካል ፍሰቱን በአማራ መያዝ አለበት፣ የሴኩሪቲውን በአማራ መሆን አለበት፣ ትግሉም ወታደሩን በአማራ መሆን አለበት። ስለዚህ ያም ማለት የአማራ ብሔርተኝነት መለምለምና ማደግ አለበት። አማራ በጠላቶቹ ልክ ጽንፈኛ ባይሆን እንኳን የጠላቶቹን ጽንፈኝነት የሚመክት ብሔርተኝነት ግን ሊዝ ይገባል። ይህ ደግሞ ይህንን የሚይዘው እንዴት ነው ሲባል ደግሞ ሚዲያ ዋነኛውና ተቀዳሚው ነው። ስለዚህ ሚዲያው በአማራ እጅ መሆን አለበት። ለመዘገብ መረጃ ሲሰጠው አሳልፎ የሚሰጥ አማራ ያልሆነ ሰው ትግሉ ውስጥ አያስፈልግም። አሁን ይህን ጀነራል እንደዚህ መለሰለት ምናምን ተብሎ ይሄ ሾርት ሚሞሪ መሆን ጥሩ አይደለም። ይህን ጀነራል እንደዚህ አሳፈረው ምናምን አይምሰላችሁ። እሺ ጀነራሉ አለቀቀውም ይሄንን መሳይም አለቀኩትም ብሏል። አለቀኩትም ተቆራርጦ የቀረበ ነው። ሌሎች ሪከርድ ማን ነው ሪከርድ ያደረገው? ማን ተከታተሉ? ስለዚህ ማን ለመሳይ ልደውልና ሪከርድ አድርጉኝ ብሎ ነው ወይስ ማን እንዴት? ስለዚህ መሳይ ጋር እንደሚደውል ያ ጀነራል እንዴት ሌላው አወቀ? እንዴት ቴሌ ነው አሁን መረጃ የሚወጣው ቴሌ ጋር ነው አይደል? መደወላቸውን ቴሌ እንዴት አወቀ? ማን ተናግሮ ምን አይነት አመለካከት ለማሳዝ ታስቦ ነው? ምን አይነት አጀንዳ ለመፍጠር ታስቦ ነው የሚለውን ማየት ያስፈልጋል። ስለዚህ ከዚህ አንፃር ስታዩ የመሳይ እንደዚህ ያለ ጀነራሉ እንደዚህ ያሳፈረው ምናምን በጣም ከሴራም የበለጠ ሴራ ነው። ከሴራም የበለጠ የአማራን ትግል የሚከፋፍል ነው። ምክንያቱም መሳይን የማይቀበለው የአንድ አካባቢ ፋኖ ይኖራል አይደል? ስለዚህ አንዱ አካባቢ ደግሞ መሳይን ሲቀበለው በፋኖ ውስጥ ከፋፋይ ሆኖ ለመምጣት የታለመ ዓላማ ነው። ከዚህም በላይ ደግሞ ፊትም ከመጀመሪያው ጀምሮ አማራ ጋር ያልኖረ አማውን የአማራን የገደለውን ገመናውን ሲሸፍን የኖረ እንትን ዛሬ ማመን ይህን ስላችን ብቻ ስለተናገረ ማመን በጣም ትክክል አይደለም። እስኪ መሳይ የዘገባቸውን ሁሎችንም እዩ። ሁሉም አማራ የሆኑት ሰዎች ከዘገቡት በኋላ ነው ሁሌም የሚዘግብ እሱ አንድ መረጃ ማለት ነው። ሰሞኑን ነው ለሱ ስለተደዋወሉ ነው እነሱ ያውቁታል እንግዲህ እንዴት እንደተገናኙ። ይሄን ብቻ ነው ሌሎች የአማራ እንትኖች ያልዘገቡት እንጂ ሁሉንም እነሱ ከዘገቡት በኋላ ነው መሳይ የሚዘግብ። የቋራውን ስምምነት ራሱ እኮ ከስንት ወዲያው የለቀቁ ከስንት በኋላ ከ12 ከ13 ሰዓት በኋላ ነው እሱ የለቀቁ። ከማን አየስቲ ከነ ታየደርቤ ከነ ሐዲስ ከነ ሩሃ ከሌላ ከነ ሙሉጌታን በርብር ከነዚህ በኋላ ነው የዘገቡ ይሄን እንኳን። ስለዚህ አይን ሰውዬ በጣም ማየት ያስፈልጋል። አማራ ያልሆነ ለአማራ ትግል ከመጀመሪያው አማራ ሲገደል ጀምሮ ከአማራ ጋር ያልነበር ጋዜጠኛ ማመን የለብንም። ምክንያቱም የአማራ ብሔርተኛ አማራ አሸናፊ ሆኖ እንዲወጣ የአማራ ብሔርተኝነት ያስፈልጋል። ብሔርተኝነቱን ለመጠበቅ ደግሞ ከአማራ ውጭ ያሉ ሰዎች መውጣት አለባቸው። አሁን እናሳየ ደርቤ የተጀመረ ነገር አለ። ይሄን ቀጥሉበትና የትኛውም ፋኖ መግለጫም ሆነ ሐሳቡን የሚሰጥበት በአማራ ልጆች መሆን አለበት። ይሄ ነገር ተጠናክሮ መቀጠል አለበት። በርቱ።